ስንቶቻችን ይሄን እናውቃለን? የማታውቁት ከሆነ ኮሜንት ላይ አንድ ቁጥርን ጻፉልኝ። የድስት ክዳን መያዣ ከተበላሸባችሁ ይህንን አድርጉ። የሃይላንድ ክዳኑን በዚህ መንገድ ከበሱ በኋላ የላይኛውን ክፍል በመቀስ ይቁረጡ። በመቀጠል በዚህ መልኩ ካዘጋጃችሁ በኋላ የድስት ክዳኑ ላይ በዚህ መንገድ ያያይዙ። ይህንን አድርገው ሲጨርሱ የቆረጡትን ሃይላንድ ላዩ ላይ በዚህ መንገድ በማሰር በቀላሉ የድስት ክዳን መያዣ መስራት ይችላሉ። ልብሳችሁ በቀለም በዚህ መንገድ ከተበላሸ ይህንን አድርጉ። ትንሽ የሜንት ወይም ማንኛውንም ነጭ አልኮል ካደረጉ በኋላ የጥርስ ሳሙናና የልብስ ማጠቢያ ሳሙና ይቀላቅሉበት። ይህን አድርገው ሲጨርሱ በማጠብ በቀላሉ ማስለቀቅ ይችላሉ። ስፖንጅን 5 ቦታ በመቆራረጥ ካዘጋጃችሁ በኋላ ፕላስቲክን በመጠቀም በዚህ መንገድ ይሰሩ። በመቀጠል ለመያዝ የሚመቻችሁን ነገር ካስገባችሁ በኋላ በእጃችን ለማጠብ የማይመቹ ነገሮችን በቀላሉ ለማጠብ ይረዳል። የፈሳሽ ሳሙና ወይም ማንኛውም እንደዚህ አይነት ዕቃ ቤታችሁ ውስጥ ካለ ይህንን አድርጉ። የላይኛውን ክፍል ቆርጣችሁ ካስወገዳችሁ በኋላ ሁለቱንም ጎን በዚህ መንገድ በመቁረጥ መክተፊያ፣ ቢላና የተለያዩ ነገሮችን ለማስቀመጥ ያገለግላል። መርፌ ለማስገባት ሲሞክሩ የሚቸገሩ ከሆነ ይህንን ያድርጉ። ወረቀት በማዘጋጀት ክሩን ወረቀቱ ላይ ካስቀመጡ በኋላ ያለምንም ችግር በቀላሉ ክሩን ማስገባት ይችላሉ። የተቀቀለ እንቁላልን በቀላሉ ለመላጥ ይህንን ያድርጉ። ጎድጓዳ ሳህን ላይ አስገብተው በቀላሉ በዚህ ዘዴ መላጥ ይችላሉ። አንድ የላይኛውን ክፍል ቆርጣችሁ ክዳኑን መርፌ ወይም ቀጭን ነገር ተጠቅማችሁ ከበሳችሁ በኋላ ፊኛን በመጠቀም የታችኛውን ክፍል በመቀስ ይቁረጡ። በመቀጠል ሃይላንዱን በቆረጣችሁበት ክፍል ፊኛውን በዚህ መንገድ በማስገባት እቃ በምታጥቡበት ጊዜ ያለምንም ችግር እንደፈለጋችሁ እያንቀሳቀሳችሁ እንድታጥቡ ይረዳችኋል። ሁለተኛ፣ ቤት ውስጥ እቃ ለማንቀሳቀስ ሲፈልጉ ከባድ ሆኖ ካስቸገራችሁ ይህንን አድርጉ። ድንችን በመጠቀም በማሳያችሁ ዘዴ ከቆራረጣችሁ በኋላ ማንቀሳቀስ የምትፈልጉበት እቃ ላይ በማስገባት በዚህ መንገድ በቀላሉ ማንሸራተት ይችላሉ። ሶስተኛ፣ ቤት ውስጥ ሪሞት ሲፈልጉ ሁሌም የማያገኙት ከሆነ ይህንን ያድርጉ። ማንኛውንም ማጣበቂያ ተጠቅመው ከሪሞቱ ጋር በዚህ መንገድ ካያያዙ በኋላ ቲቪ ለማየት የሚቀመጡበት ቦታ ላይ በዚህ መንገድ አንዱን በመለጠፍ ሪሞቱን ሁሌም በሚፈልጉበት ጊዜ ማግኘት ይችላሉ። አራተኛ፣ ከፍ ያሉ ቦታዎችን ለማጽዳት የሚቸገሩ ከሆነ ይህንን ያድርጉ። ስፖንጅ ላይ ማንኛውንም ነገር በማስገባት በቀላሉ በዚህ መንገድ ማጽዳት ይችላሉ። አምስተኛ፣ መጥረጊያ እየወለቀ ካስቸገራችሁ ይህንን አድርጉ። የመጥረጊያው እንጨት ላይ ፊኛን በማሳያችሁ ዘዴ ካስገባችሁ በኋላ በዚህ መንገድ በመቁረጥ እንዳይወልቅ ማድረግ ይችላሉ። አመሰግናለሁ።